ይሄ ነው መስዳ ብቻ ነው የኔ ጊፍት እህቴ ነው የተሳደበ። ኦኬ የመጀመሪያውን ኬዝ እንዝጋው። ይሄ በመሃል ለለከፋን የገባው የመጀመሪያውን ኬዝ እንዝጋ በ2 ደቂቃ። አንደኛ በተቻለ መጠን የጌም አትሞስፌሩን አትራክቲቭ እና ኢንተርቴይን እንዲሆን ለማድረግ ሞክሩ። ሁለታችሁም በጣም ትልቅ ስብዕና ያላችሁ ልጆች ናችሁ፣ ብዙ ሰው ይወዳችኋል እና ያንን ሜንቴን ለማድረግ በተቻለ መጠን ከናንተ ጋር ተጣምዶ የሚጫወቱት ባህሪያቸውን መቀየር አትችሉም፣ ኃላፊነትም የለባችሁም። ነገር ግን ያንን ጌም አብራችሁ እስከተጫወታችሁ ድረስ በተቻለ መጠን ያንን ቶኑን የመጥፎ ቃላትና የኢሞሽናል መሆን ወይም ደግሞ ቅጣት መቀበልና ያለ መቀበሉን መተባበር አለባችሁ። ይቻላል፣ ያንን ትችላላችሁ። ግን በተፈጥሮ ባለጎ የሆነውን ሰው የመቀየር ኃላፊነትና እንትኑም የላችሁም፣ አትችሉም። ከባድ ነው እሱ ሌላ ዶክተር ይፈልጋል። ግን በተቻለ መጠን እዚህ የሚከታተላችሁንም ሰው ጥሩ ጊዜ እንዲኖረው ለማድረግ ስድብ እንዳይማማር፣ ለምሳሌ ህፃናቶች ከፋሚሊ ጋር ሆኖ ፋሚሊ ስራ እየሰራ እያዳመጠ ያያቸዋል እና የዛኔ ስለ እናት ስድብ ስለ አባት ስድብ ነው ከናንተ የሚማሩት። ያ ደግሞ እና ይሄ እዚህ ውስጥ የሚያመጣቸው የለም ኢሞሽናል አለመሆን። አንተና ኢብሳ ራሱ አሁን አልተረዳዳችሁም ነበረ። ኢብሳ ይባባል ማለት አይደለም፣ ግን በተቻለ መጠን ለማግባባት መሞከር፣ መታገስ መሞከር እና ትዕግስት ሁሉንም ነገር ያሸንፋል። እና አብራችሁ የሚጫወቱትን በተቻለ መጠን ጋቨርን አድርጉ። ስድብ ለማንም አይጠቅምም፣ አሸናፊም አያደርግም። የተሸናፊነት ምልክት ነው ቱ ኤኒዋን። እዚህ ላይ ለሚሳደቡ ሁሉ በመሳደብ ጀግነኝነት ጀብደኝነት የለም። ማንም ጀግና የሆነ የለም በመሳደብና ሰውን በማንቋሸሽ የለም። ስለዚህ በተቻለ መጠን ጥሩ ቅጣት መቀጣት ግድ ነው። ቅጣት የግድ ነው። ሁሉም ሰው የጌሙ ደንብ ራሱ ቅጣት ነው። ቅጣት ካሌለ ጌም የለም በቃ። እና እዚህ የሚያጫውታችሁ ራሳቸው ቅር ይላችኋል። እዚህ እናንተ የምትወስኑ ሳይሆን ሁሉ እዚህ እናንተ ጋር ቁጭ ብሎ የሚያየው ያንን ቅጣት ለማየትና ኢንተርቴይን ለመሆን ስለሆነ በተቻለ መጠን አካል የማይጎዳ ለጤና ጠንቅ ያልሆነ እና ፈቃደኛ መሆን አለባችሁ ለመቀጣት። ፈቃደኛ ካልሆናችሁ ራሳችሁ ማትቀጡትን ነገር ደግሞ ሰውን አትቅጡ። ሁሉም ሰው ድምጽ የለም በቃ አጥራለሁ። አይሰማም? አሁን ይሰማል። አሁን የመጣ ነው። ኦኬ ሶሪ። እና መቀጣት የጌሙ ደንብ ነው። ግን ደግሞ ቅጣቱ በተቻለ መጠን ቅድም እናንተ ውሃ በጫማ አስጠጧቸው አይደል? አዎ። ከተቻለ አንደኛ ቅጣት እሱ ቢሆን እኛ እሱን የተቀጣነው እሱን ትቀጣላችሁ፣ አቻ እንሆናለን። ካልሆነ ደግሞ ከተሰጡት ሌሎች ቅጣቶች ምረጡ የሚቀላችሁን ማለት ነው። ከዛ በተረፈ ሳይወድ ያ ሰው ይቀጣል። ባይሰደብም ስድብም ባይገባ ራሱ ፓብሊክ ቨርዲክት ነው። እዚህ እኮ ህዝብ እኮ ውሳኔ ይሰጣል። እናንተ ብቻ አይደላችሁም እኮ ህዝብ ነው ካለና እዚህ ጋር ልግባ እየሰማ ከነበረ ወንድሜ አወዴ የሞላ ተዛረብ ያሰውዚ እየሰማ ከነበረ ነገር ፈልጋል። ለምን ከሱ ጋር ያወራሉ በትግርኛ አይደለም ያኔ ቅጣቱ ይሁን ምናምን በትግርኛ ታውሪ ምናምን ትለኛለች። በቋንቋ ያወራሉ። እሷ በኦሮሞ ስታወራው እንደዛ አልኳት። ምን ነገር ፈልጋ መብቴ ነው። የዛ ነገር ፈልጋ ወጣ ሄደች ደግሞ ወላሂ ብያለሁ 3 ቀን እጾማለሁ እንጂ አልቀጣም። ለምን ወይ እዚህ ጋር ልንገርሽ፣ ሁለታችሁም አንቺም ጥለሽ ወጥተሽ ጥላ ወጣች። አንተም የተሳደባችሁ ግን መጥቻለሁ። እኔ አሁን እዚህ ጋር ዘድ መጥፎ ነገር ምንድነው? ትንሽ ሁለታችሁም ኢሞሽናል ሆናችሁ እዛ ጋር አሁን እዚህ ጋር እናንተን እየተመለከተ ላለው ህዝብ ክብር እንኳን ስትሉ ያ ሰው የተሸነፈው መቀጣቱ አይቀርም። ካልተቀጣም ሼም ኦን ሂም። የዛ ሰው ሼም ነው፣ የዛ ሰው ሽንፈት እንጂ የማንም አይደለም። ግን እዚህ ላይ በተቻለ መጠን በስምምነት መሄዱ ነው። ጌሙ ላይ ኢሞሽናል መደራረግ ጥሩ ነው። ለምን ጌሙን ያደርገዋል፣ ይገፋዋል። ጥሩ ነው እሱ። ግን ድንበር ያለፈ እንደዚህ የአባት የእናት ስድብ የዘር ስድብ ምናምን ጋር ባይኬድ ጥሩ ነው። ብዙ ሰዎች ያንን ጌም የሚጫወቱ አንቺ አሁን ለምሳሌ አንቺ
ልክ አሁን ከዋኑ ፊጎ ነው ተጣጣሽ ከዋኑ ፊጋ ተሰዳደብ ችግር የለም ግን ወደ ዘር ምናምን አመጣሽ እናንተ እንደዚህ ነው እናንተ ምናምን ብለሽ ነው ወጣሽ ለምን እሷ ስትለይ እናንተ ቀማናም ስትለይ ለምን እንደዛ አልካት ልክ አይደለም ልክ አይደለም እሷም ልክ አይደለችም አንቺም እንደዛ ማድረግ የለብሽም አራስ በኩል ስለቢ ሁለት ስህተት መፍጠር ራይትን ትክክል አደርገውም ሁለት ስህተት ላይ ስህተት መጨመር ሳይሆን አንቺ ዝም ብትይ ራሱ እኮ አሸናፊ ነሽ ጌሙን አሸንፋችኋል ቅጣት ነው ከነሱ የሚፈልገው ቅጣት ደግሞ በግድ ሳይሆን ያ ሰው ወዶ መቀጣት አለበት ካልተቀጣ ደግሞ ጌም እኮ ዛሬ ብቻ አይደለም ነገም አለ እና ትንሽ አንቺም እንደ እህቴ ነው መመክርሽ ምክር ደግሞ ግድ አይደለም ምክር በጸባይ ነው ሰው የሚነገረው እና ሰዎች ብዙ አይነት ሰዎች ዘመዶችሽን ጨምሮ የሚያዳምጡ እናንተን የሚከታተሉ የሚያደንቋችሁ ሰዎች ስላሉ በተቻለ መጠን የራስን ንዴት አቢኒዩ ካንቺ ጋር ነው ያለው አብራችሁ ነው እየተጫወታችሁ ያላችሁት እሱም ብቻ አይተሽ ራሱ እንትን መደሰት አለብሽ ለምን መሰለሽ አንደኛ ጥሩ አጫዋች ነው እንደ ወንድምሽ አብራችሁ ያላችሁ ሰው ነው ነገም አብራችሁ ስለምትጫወቱ እዚህ ላይ ጥልጥል ምናምን እንደዚህ ከድንበር ያለፈ ነገር እንዳይሆንባችሁ ለማለት ነው የመጣሁት በጣም ይቅርታ ጌማችሁን ቀጥሉ እኔ ልወረድላችሁ ደህና ሁኑልኝ ከተሳሳትኩ ደግሞ ይቅርታ ኧረ አልተሳሳትኩም ትክክል ነው ቴንኪው የመሰለኝን ነገር ነው ቴንኪው ስድብን በስድብ ሳይሆን በሌላ ቋንቋ ነው ማሸነፍ የሚቻለው ዋኖፊ አንቺን ባትናገሪ ኢብሳና አቢ ከነገሯት ትቀጣለች ለምንድን ነው ያንቺ ያንን ኃላፊነት እጅሽ ላይ ወስደሽ ከሷ ጋር ጠላት የምትሆኚው ምን ቸገረሽ መቀጣቷን ብቻ ነው አረ ማየት እንፈልገው ትቀጣለች አለቀ 4 ነጥብ አይመስልሽም እሺ ሲምፕል እና አንዳንዴ እዚህ ላይ ኢሞሽን ያለ ነገር ስለሆነ በተቻለ መጠን ትንሽ ቀንሱ በጣም ይቅርታ ከተሳሳትኩ እንደገና ተመልሼ ይቅርታ እላችኋለሁ ኢፍጣር ደርሶብኛል ደህና ሁኑልኝ ቴንክ ዩ እሺ ቴንክ ዩ ሮጊራጋት ቴክ ኬር አይ በቃ አሚንም ልሂድ ቻው በቃ ብሮ ደህና ሁን በቃ ደህና ሁን ወንድሜ እሺ ብሮ እሺ ما تفيدي من الرب سبحان الله ما لندر له كلام دلنا كلام ميوانو في أمي زين دي ميرجع زين ده ترديار أنا شواري زين زبتة إذا ترديار أنت ما زين شواري ندو أبكتان كذا تاي كبارك وكا سقط غير كذا الحصلاطة تاي كبارك وكا اشوف لحتيت ولا حتيت قرب يتحفرني كيف كانت سبيتي حدار قبر الله كاف تيك توك فقدوا تزور كاف تيك توك نعين دابا الكعزان بعد ساعات جينا تخون للا منك 4 وين تبع زل لخط ما عليش قباكا تاي ما انا فكر ديها انا ما كذا حزن انك سب كنت متك لك لما انا تكابايسي يرتاحوا لما انت بس ما نعم